ዜሮ ኤንድ ኔጌቲቭ ኤክስፖነንትስ ዜሮ እና ኔጌቲቭ ኤክስፖነንቶችን በዚህ የምናይ ይሆናል። አክቲቪቲ 3.2 ኢቫሉዌት ኢች ኦፍ ዘ ፎሎዊንግ ዩዚንግ ዘ ላው ኦፍ ኤ ዘ ፓወር ኦፍ ኤም ኦቨር ኤ ዘ ፓወር ኦፍ ኤ ኢኳልስ ቱ ኤ ዘ ፓወር ኦፍ ኤም ማይነስ ኤን ይላል። ይህን ላው ተጠቅመን ኢቫሉዌት እንድናደርግ ነው የተፈለገው። ስለዚህ ይህን ላው ስንጠቀም ኤ ነው አሁን ስሪ ኤ ማና በዚህ ኬስ ስሪ ከዛ ፓወሩ ቱ አለ ማይነስ ከዚህ ከታች ደግሞ ማን አለ ቱ አለ ማለት ነው። ስለዚህ ስሪ ቱ ማይነስ ቱ ምንድነው? ስሪ ቱ ማይነስ ቱ ዜሮ። የማንኛውም ቁጥር ከዜሮ ውጭ ማለት ነው። ዘ ፓወር ኦፍ ዜሮ ስንት ነው? አንድ ነው ማለት ነው። ስለዚህ ስሪ ዘ ፓወር ኦፍ ዜሮ አንድ ይሆናል ማለት ነው። ስለዚህ ስሪ ዘ ፓወር ኦፍ ዜሮ አንድ ሆነልን ማለት ነው። ኔክስት ስናይ ተመሳሳይ ናቸው። ኔጌቲቭ የሚሆን የትኛውም ቁጥር ይሆን ስሪ ዘ ፓወር ኦፍ ዜሮ አንድ እንደሆነ ያዙ። እዚህ ጋር ማይነስ ስሪ አለ ማይነስ ስሪ እንወስድና እዚህ ፓወሩን መቀናነስ ነው። ቱ ማይነስ ቱ ማይነስ ስሪ ዘ ፓወር ኦፍ ዜሮ ምን ይሆናል? አንድ ይሆናል ማለት ነው። ስለዚህ ለማንኛውም ቁጥር ከዜሮ ውጭ ላለ ማንኛውም ቁጥር ዘ ፓወር ኦፍ ዜሮ አንድ ነው ማለት ነው። እዚህ ጋር አንድ ነው የሚመጣው። ሌትስ አስ ቢጋን ባይ ኤክስቴንድ ኤ ዘ ፓወር ኦፍ ኤን ቱ ኢንክሉድ አን ኤክስፖነንት ኢኳልስ ቱ ዜሮ ኤን ኢኳልስ ቱ ዜሮ we want to make sense of expression a the power of 0 in such a way the law of 1 2 and hold what happened to law 2 when m is equals to n law 2 gives ስለዚህ a the power of 0 ሴንስ ሊሰጠን ይችላል ይሰጣችኋል ወይ ነው የሚለው። እዚህ አንድ ሁለት እንደሚሆነው ሴንስ ሊሰጠን አይችልም ይላል። እዚህ ታች አስቀምጧል። ይሄን ከላይ ያየነው ነው። a n ማይነስ n ምንድን ነው? ኤን ተመሳሳይ ቁጥር ሲሆን ዜሮ ነው። ይሄ ዜሮ ደግሞ አንድ ይመጣል ለሚለን ይሄ። ስለዚህ አሁን ለምሳሌ ኢት ዳዝ ኖት ሜክ ሴንስ አይሰጣችሁም ነው የሚለው። ቱ ቶክ አባውት ኤ ነምበር ቢግን መልቲፕልድ ባይ ኢትሰልፍ ዜሮ ታይምስ however it's want to law of 2 continue to be valid when n is equals to m then we must be define the expression a the power of 0 to mean the number 1 ግን በሁለተኛው ህግ ካር አንድ ይሰጠናል። ግን አሁን ለምሳሌ ቱ ሲሆን ምንድነው? ቱ ታይምስ ቱ ማለት ነው። ቱ ስሪ ማለት ደግሞ ሁለትን ሶስት ጊዜ አባዛ ቱ ታይምስ ቱ ታይምስ ቱ ማለት ነው። ቱ ዘ ፓወር ኦፍ ዜሮስ ምንድነው? ዳዝ ኖት ሜክ ሴንስ ሴንስ ሊሰጠን አይችልም። ስለዚህ ሴንስ ሊሰጠን አይችልም። ግን በላው ቱ ሁለተኛውን ላው ኮንቲኒው ስናደርግ ይሄ ነገር ግልጽ ይሆንልናል። ወይንም ደግሞ የማንኛውም ቁጥር ቱ ዘ ፓወር ኦፍ ዜሮ አንድ እንደሚሆን ግልጽ ነው። እንዴት መሰላችሁ? እሱ የሚሆነው እናያለን። ኢፍ ኤ ዲፈረንት ፍሮም ዜሮ ዊ ዲፋይንድ ኤ ዘ ፓወር ኦፍ ዜሮ ቱ ቢ ኢኳልስ ቱ ዋን ዊ ዱ ኖት አንቲፔት ቱ ጊቭ ኤኒ ሚኒንግ ቱ ዘ ኤክስፕሬሽን ዜሮ ዘ ፓወር ኦፍ ዜሮ ሪሜንስ አንዲፋይንድ። ግን ዜሮ ዘ ፓወር ኦፍ ዜሮ ምንድን ነው? አንዲፋይንድ ነው። ግን ለማንኛውም ቁጥር ኤ ዘ ፓወር ኦፍ ዜሮ ምን ይሰጠናል? አንድ ይሰጠናል። using this definition you can check law 1 and 2 remains valid። አንድን በመጠቀም ተለያየናቸው ላዎች በመጠቀም እነዚህን ቫሊድ እናድርግ። a the power of m times a the power of 0 ይሄ ስንት ነው? አንድ ነው አይደለ? ስለዚህ a the power of m መስጠት አለብን ላው ዋንን ስንጠቀም። ላይ ያየናቸው ላው መካከል ደግሞ ምንድን ነበር የሚለው? ተመሳሳይ ቤዝ ካለው የተለያየ ኤክስፖነንት ካለው የተለያየም ባይሆን ችግር የለውም። ኤን እንወስዳለን ወይም ቤዙን ወስደን ኤም ፕላስ ዜሮ ኤክስፖነንቱን እንደምራለን። ስለዚህ ኤ ዘ ፓወር ኦፍ ኤም ሆነ ማለት ነው። ስለዚህ ደግሞ በዛንኛው ስናይ ኤ ዘ ፓወር ኦፍ ኤም ታይምስ ኤ ዘ ፓወር ኦፍ ዜሮ አይደል? ኤ ዘ ፓወር ኦፍ ዜሮ አንድ ይሰጠናል ብለናል። ስለዚህ ኤ ዘ ፓወር ኦፍ ኤም ታይምስ ዋን ሲሆን ኤ ዘ ፓወር ኦፍ ይሄ እኩል ይሆናል ከዚህ ጋር ኤ ዘ ፓወር ኦፍ ኤም ማንኛውም ቁጥር አንድ ሲባዛ ራሱ ስለሆነ ኤ ዘ ፓወር ኦፍ ኤም ይሰጠናል። ስለዚህ ለያየናቸውን ቫሊድ ያደርጋል ወይንም ደግሞ ይሰራል፣ ሪሜንስ ቫሊድ ነው ማለት ነው። ደግሞ ሁለተኛውን ስናይ በማካፈል ጊዜ ኤን ኤ ዘ ፓወር ኦፍ ኤን ኦቨር ኤ
ዜሮ። ይሄ ምንድነው? ኤ ዘ ፓወር ኦፍ ኤን ነው አይደል? ኤ ዘ ፓወር ኦፍ ዜሮ ስንት ነው? አንድ ነው። አንድ ሲካፈል ለማንኛውም ቁጥር ደግሞ ራሱ ስለሚሰጠን ኤ ዘ ፓወር ኦፍ ኤን ነው። ይሄ አንድ ስለሆነ ማለት ነው። እዚህ ጋር ተመልክቶ አንድ ስለሚመጣ ነው ኤ ዘ ፓወር ኦፍ ዜሮ። ሌላው ደግሞ ኤ ዘ ፓወር ኦፍ ዜሮ ኤን ወስደን ምንድን ነው እዚህ ጋር እናድርግ የተባለ ኤን ወስደን ኤን አለ ማይነስ ዜሮ እናድርግን የተባለው። ስለዚህ ኤ ዘ ፓወር ኦፍ ኤን ይሆናል። አየች ተመሳሳይ መጣ። ስለዚህ ቫሊድ ያደርጋል ወይም ደግሞ ኤ ዘ ፓወር ኦፍ ዜሮ ኢኳልስ ቱ ዋን የሚለው ቫሊድ ነው። በሌላ መልኩ ደግሞ ይሄን ስናይ ስሪ ዘ ፓወር ኦፍ ስኩዌር ኦቨር ስሪ ስኩዌር ይሄ ማለት ስሪ ዘ ፓወር ኦፍ ቱ ማይነስ ቱ ማለት ነው አይደለ? ስለዚህ አንድ ነው የሚመጣው ምክንያቱም ስሪ ቱ ማይነስ ቱ ዜሮ ዜሮ ዘ ፓወር ኦፍ ስሪ አንድ ስለሚሆን ማለት ነው። ስለዚህ አንድ ከሰጠን በሌላ መንገድ ደግሞ ስናይ ስሪ ስኩዌር ስንት ነው? ናይን ነው። እዚህ ጋር ስሪ ስኩዌር ናይን። ስለዚህ ናይን ዲቫይድ ባይ ናይን አንድ ይሰጠናል ማለት ነው። እሺ to come up with a suitable meaning for negative exponents we can take n greater less than m in law 2. For example, let's us try n is equals to 2 and m is equals to 3. m ሲበልጥ ከኤን ኤም ሲበልጥ ከኤን ወይም ኤክስፖነንቱ ኔጌቲቭ ሲሆን ደግሞ ምን እንደሚሆን እናያለን ማለት ነው። ለምሳሌ እዚህ ጋር ኤ ዘ ፓወር ኦፍ 2 ኤ ዘ ፓወር ኦፍ 3 ይላል። ስለዚህ ይሄን እንዴት እንጠፋለን? ኤን ወስደን 2 ማይነስ 3 እናደርጋለን። ከእቺን ፓወሯን እዚህ ወስደን ከሁለት ላይ እንቀንሳለን ብለናል። ስለዚህ ኤ 2 ማይነስ 3 ስንት ነው? ማይነስ 1 ማይነስ 1 ነው። ማይነስ 1 ይሄ ደግሞ ማለት 1 ኦቨር ኤ ማለት ነው። የማንኛውም ቁጥር ማይነስ ካያችሁ ማይነስ 1 ኦቨር ኤ ማለት ነው። ይሄ እንዴት እንደመጣ ስናይ እችን ያዙ። 1 እንዴት ነው የመጣው? 1 ኦቨር ኤ ነው አይደል የመጣልን። ስለዚህ ይሄን ደግሞ በሌላ መልኩ ስናይ ኤ ስኩዌር ማለት ኤ ታይምስ ኤ ማለት ነው። ኤ ሲባዛ በኤ ኤ ኪዩብ ማለት ደግሞ 3 ጊዜ ኤ ነው። ብዙ ኤ ታይምስ ኤ እነዚህ ሁለቶችን በእነዚህ በሁለቱ ስናጠፋቸው ላይ ምን ይቀራናል? አንድ አለ እዚህ ጋር ኤ ተመሳሳይ ያገኛል። ኤ 1 ኦቨር ኤ 1 ኦቨር ኤ። ስለዚህ ላው ይሰራል ማለት ነው። እሺ ሲሚላር ፎር ኤ ኢዝ ኢኳልስ ቱ 0 ኤ ዘ ፓወር ኦፍ 5 ኤ ዘ ፓወር ኦፍ 8 ኤ ዘ ማይነስ 3 ይሰጠናል። እዚህ ጋር ኤ ዘ ፓወር ኦፍ ኤ ማይነስ 5 ማይነስ ኤ ስንት ነው? ማይነስ 3። ስለዚህ ኤ ዘ ፓወር ኦፍ ማይነስ 3 ይሰጠናል። ኤ ዘ ፓወር ኦፍ ማይነስ 3 ማለት ደግሞ 1 ኦቨር ኤ 3 ማለት ነው። ኤ ዘ ፓወር ኦፍ 8 ኤ ዘ ፓወር ኦፍ 20 ማለት ደግሞ ኤ ዘ ፓወር ኦፍ ኤን ወስደን 8 ሲቀነስ 20 ማድረግ ነው። ኤ ማይነስ 12 ማይነስ 12 ማለት ደግሞ 1 ኦቨር ኤ ማይነሱ ይጠፋል 12 1 ኦቨር ስናደርግ ማለት ነው። ከዚህ ጋር ተመሳሳይ ነው እያለን ነው። እሺ ኢፍ ኤን ኢዝ ፖዘቲቭ ኢንቲጀር ኤንድ ኤ ዲፈረንት ፍሮም ዘን ኤ ፖዘቲቭ ኢንቲጀር ሆኖ ኤ ከዜሮ የተለየች ዜሮ መሆን አትችልም። ኤ ዘ ፓወር ኦፍ ዜሮ አንድ ነው። ኤ ዘ ፓወር ኦፍ ዜሮ ዘ ፓወር ኦፍ ዜሮ ግን ምንድን ነው? ዳዝ ኖት ኤግዚስት ነው። ግን ኤኒ ነምበር ኤ ዘ ፓወር ኦፍ ዜሮ ግን አንድ ነው። ከዜሮ የተለየች ቤዟች ኤ ዜሮ መሆን አትችልም። ሁለተኛው ላይ ደግሞ ያየ ነው ኤ ዘ ፓወር ኦፍ ማይነስ ኤን ከሆነ ምንድን እናደርጋለን ብለናል? 1 ኦቨር ኤ ኤን ጋር እኩል ነው ብለናል። ኢቫሉዌት ዘ ፎሎዊንግ ኤ ዘ ፓወር ኦፍ 0 ኤ ዘ ፓወር ኦፍ 0 1 ዘ ፓወር ኦፍ 0 ምንድን ነው? ኦልዌይስ 1 ነው። 1 ኦቨር ዘ ፓወር ኦፍ 0 1 ነው። ኤም 1 ነው። ለማንኛውም ቁጥር ከዜሮ ውጭ ዘ ፓወር ኦፍ 0 ካያችሁ ምንድን ነው? ከአንድ ጋር እኩል ነው ማለት ነው። ይኸው 1 1 1 ሁሉም አንድ ነው የሚሆነው። እሺ ኢቫሉዌት ዘ ፎሎዊንግ ይሄ ደግሞ የቅድሙ ኔጌቲቭ ለሆኑ ነው ማስታወስ የሚጠበቅብን። 3 ማይነስ 2 ማለት 1 ኦቨር 3 ስኩዌር ማለት ነው። ይሄ ደግሞ 1 ኦቨር 9 ከማለት ጋር እኩል ነው ማለት ነው። 1 ኦቨር 9 1 ኦቨር 9 ይሆናል። እዚህኛው ጋር ደግሞ ማይነስ 3 ይሄን ደግሞ 2 ኦቨር 3
ታይምስ ዘ ፓወር ኦፍ ማይነስ 3 ነው። ስለዚህ ማይነሱ ሲሆን ምንድን ነው እንገለብጠዋለን፣ ዋን ኦቨር እናደርገዋለን። ስለዚህ ቀጥታ ይሄን መገልበጥ ነው። 3 ከሌ ታደርጋላችሁ፣ ከታች ቱ ታደርጉና ታይምስ ማይነሱ ይጠፋል ስለገለበጥ ነው 3 ይሆናል ማለት ነው። ስለዚህ 3 ዘ ፓወር ኦፍ 3 27 ኦቨር 8 ይሆናል ማለት ነው። 27 ኦቨር 8 ያ 27 ኦቨር 8 መገልበጥ ነው። አለበለዚያ ደግሞ እንዲህ ማድረግ ትችላላችሁ። አሁን 3 2 ታይምስ 1 ኦቨር 3 ማለት ነው አይደል? ይሄንኛው ማለት 2 ኦቨር 3 ማለት ይሄ እዚህ ጋር ሲባዛ 2 ኦቨር 3 ይሆናል። ስለዚህ የዚህ አጠቃላይ ማይነስ 3 ማድረግ ማለት ነው። 1 ኦቨር 3 ማይነስ 3 ምንድን ነው? ወይንም ደግሞ የቱን እንስራ? ለምሳሌ 2 ማይነስ 3 ማለት 1 ኦቨር 2 3 ከማለት ጋር እኩል ነው። ይሄ ደግሞ 1 ኦቨር 8 ማለት ነው። የዚችን የሰራ ነው አሁን የሁለት 1 ኦቨር 3 ማይነስ 3 ማለት ይገለበጥና ማይነስ 3 ታይምስ 3 ታይምስ 3 ይሆናል። ማይነሱ ይጠፋል። እችን አንድን እንገለብጣታለን ማለት ነው። ስለዚህ ማይነስ 3 ማይነስ 27 ይሆንልናል። ይህንን በ27 እንደማብዛት ማለት ነው። ስለዚህ 27 ኦቨር 8 ይመጣል ማለት ነው። ሌላው 1 ኦቨር 2 ማይነስ 2 ቀላል ነው። ባሳየኋችሁ መሰረት ይሄን 1 ኦቨር 2 እንገለብጥና 2 ዘ ፓወር ኦፍ 2 እናደርጋለን። ማይነሷ ሲጠፋ 1 ኦቨር 2 ይገለብጣል። ስለዚህ 4 ይሆናል ማለት ነው። 4 እሺ። ኤክሰርሳይዝ 3.2 ፎር ዘ ፓወር ኦፍ 0 ለማንኛውም ቁጥር 0 ፓወር ካለው ምንድን ነው አንድ ነው ብለናል። ቢ ጋር ማይነስ ይሄም አንድ ነው። ለማንኛውም ቁጥር ዘ ፓወር ኦፍ 0 አንድ ነው። ይሄም አንድ ነው። የማንኛውም ቁጥር ዘ ፓወር ኦፍ 0 2 ማይነስ 3 ማለት ደግሞ 2 ማይነስ ዘ ፓወር ኦፍ ማይነስ 3 ማለት 2ን እንወስዳለን። ከዛ እዚህ ጋር 3 እናደርግና ከላይ 1 ማድረግ ነው። 1 ኦቨር ይገለበጣል። ገልብጠን ኔጌቲቭን ማምጣት ነው። ይሄም ስንት ይሆናል? 1 ኦቨር 2 ታይምስ 2 3 ጊዜ 1 ኦቨር 8። ስለዚህ ስንት ይሆናል ማለት ነው? 1 ኦቨር 8 ይሆናልናል ማለት ነው። ኢ ደግሞ ስንመጣ ማይነስ 2 ተመሳሳይ ነው። ይሄ ደግሞ 1 ከላይ አስቀምጠን 10 ስኩዌር እናደርጋለን። ይሄ ደግሞ 1 ኦቨር 100 ይሆንልናል ማለት ነው። 1 ኦቨር 100 ማይነስ 3 ማለት ደግሞ መጀመሪያ ማይነሱን ለማጥፋት ከፈለጋችሁ ክፍልፋይ በሚሆንበት ጊዜ 4 ኦቨር 3 ኦቨር 4 አልነበረ እንገለብጠዋለን። ከገለበጥ ነው በኋላ ኔጌቲቭ 1 አጥፍተን 3 ጊዜ 3 ከዛ ለእያንዳንዱ ይሆናል። ስለዚህ ይሄ ደግሞ 4 3 ኦቨር 3 ይሆናል ማለት ነው። 4 ታይምስ 4 16 ሲባዛ በ4 64 ይሆናል። ኦቨር 3 ታይምስ 3 27 ይሄ ይሆናል 64 ኦቨር 27 ይሄ 64 ኦቨር 27 ይሆናልናል ማለት ነው። ይሄንኛውም ተመሳሳይ ነው። የጂ መጀመሪያ ኔጌቲቭ እንዲጠፋለን ክፍልፋይ ከሆነ ገልብጡት 2 ማድረግ ነው። መጀመሪያ 1 ኦቨር 2 ሲገለበት 2 ዘ ፓወር ኦፍ 2 ኦቨር 1 ይሆናል። እዛ ከገለበት ነው ማይነሱ አይጠፋና 5 ይሆናል። ስለዚህ 2 ዘ ፓወር ኦፍ 5 ስንት ነው? 32 ነው። አንድን ደግሞ 5 ጊዜ ብናባዛት አንድ ሲባዛ በአንድ ብናደርግ ራሱ ነው። ስለዚህ 32 ይሆናል። የዚህ መልስ ስንት ይሆናል? 32 ይሆናል ማለት ነው። ላው ፎር ኢንቲጀር ኤክስፖነንትስ ፎር ሪል ነምበር ኤ ኤንድ ቢ ኢንቲጀርስ ኤም ኤንድ ኤ ዘ ፎሎዊንግ ላው ኦፍ ኤክስፖነንትስ ሆልድስ ትሩ። ስለዚህ ሪል ነምበር ኤ ኤንድ ቢ ሪል ነምበር ሆነው ኤም ኤንድ ኤን ደግሞ ኢንቲጀር ከሆኑ ይሄ ኤክስፖነንት ለሁሉም ያገለግላል፣ ለሁሉም ኤክስፖነንት። ስለዚህ ከላይ ያየናቸውን በፓርት 1 ያየናቸውን ኮንክሉድ ሲያደርግ ነው ማለት ነው። ኤ ዘ ፓወር ኦፍ ኤም ታይምስ ኤ ዘ ፓወር ኦፍ ኤን ከሆነ ምንድን ብለናል? ኤን ወስዶ ኤም እና ኤንን ወይንም ፓወራቸውን መደማመር ነው። ኤም ፕላስ ኤን ይሆናል። ኤ ዘ ፓወር ኦፍ ኤም ኦቨር ኤ ዘ ፓወር ኦፍ ኤን ከሆነ ደግሞ ኤን ወስዶ ከኤም ላይ ማንም መቀነስ ኤንን መቀነስ ነው ብለናል። ኤ ዘ ፓወር ኦፍ ኤም ታይምስ
ዘ ፓወር ኦፍ ኤን ሲሆን ደግሞ ኤን ወስደን ኤም ታይምስ ኤን ማድረግ ነው። ኤን ወስደን ፓወሮችን ማብዛት ነው። ኤን ደግሞ ኤ ታይምስ ቢ ዘ ፓወር ኦፍ ኤን ሲሆን ይሄ ኤን ፓወሩ ለሁለቶችም ነው። ኤን ታይምስ ቢ ኤን ያደርጋል። ኤ ዘ ፓወር ኦፍ ቢ ሲሆን ደግሞ ቢ ከዜሮ የተለየ ቁጥር መሆን አለበት። እዚህ ጋም ኤ ከዜሮ የተለየ ቁጥር መሆን አለበት። ስለዚህ ኤ ዘ ፓወር ኦፍ ኤን ሲሆን ለሁለቱም ኤ ኤን ኦቨር ቢ ኤን ይሆናል። ለሁለቶችም ያገለግላል ማለት ነው። ለምሳሌ ኤግዛምፕል ናይን ስናይ ኤ ዘ ፓወር ኦፍ ማይነስ ቱ ታይምስ ኤ ዘ ፓወር ኦፍ ፋይቭ ላይ ባየነው ሎው መሰረት ቤዞቹ ተመሳሳይ ከሆኑ ምንድነው የምናደርግ? አንዲትን ቤዝ ኤን እንወስድና ማይነስ ቱ እነዚህም መደመር ነው። ማይነስ ቱ ማይነስ ፋይቭ ስንት ይሆንልናል? ማይነስ ቱ ፕላስ ፋይቭ ስንት ይሆንልናል? ስሪ ይሆንልናል። ኤ ዘ ፓወር ኦፍ ስሪ ይሆናል ማለት ነው። ላይ ባየነው መሰረት ደግሞ ይሄ ስሪ ታይምስ ኤ ታይምስ ዘ ፓወር ኦፍ ፎር ከሆነ ደግሞ ለእያንዳንዱ ስሪ ታይምስ ፎር ስሪ ዘ ፓወር ኦፍ ፎር ይሆንልናል። እዛ ደግሞ ኤ ዘ ፓወር ኦፍ ፎር ይሆንልናል ማለት ነው። ታይምስ እችም ለእያንዳንዱ ማይነስ ቱ ማለት ደግሞ መገልበጥ ማለት ነው ብለን ተባብለናል። ስለዚህ ዋን ኦቨር አድርገን ስሪ ኤ ከዛ ለእያንዳንዱ ስኩዌር እናደርጋለን። ስኩዌር እናደርጋለን። ስሪ ዘ ፓወር ኦፍ ፎር 81 ነው አይደል? 81 ነው። ኤ ዘ ፓወር ኦፍ ፎር ይሆንልናል ታይምስ ዋን ኦቨር ናይን ስሪ ስኩዌር ናይን ኦቨር ኤ ስኩዌር ይሆንልናል ማለት ነው። ስለዚህ 81 ኤ ዘ ፓወር ኦፍ ፎር ኦቨር ናይን ኤ ዘ ፓወር ኦፍ ስኩዌር ይሆንልናል ማለት ነው። ስለዚህ ቁጥሩን እያንዳንዱ ማካፈል ለምሳሌ ይሄ እንዴት ታደርጋላችሁ መሰላችሁ? 81 ኤ አለ ከዚህችን ተመልከቱ። ኦኬ ይሄ ነበረ። ይሄ ማለት ደግሞ 81 ማለት ናይን ስኩዌር ነው። ኤ ፎር ኤ ዘ ፓወር ኦፍ ፎር ነው። ናይን እናስቀምጥና ኤ ስኩዌር። ስለዚህ ይሄን ተመልከቱ። ናይን እዚህ ጋር አንድ አለው አይደለ? ዘ ፓወር ኦፍ ዋን ማለት ምንም ለውጥ የለውም። ስለዚህ መቀናነስ ነው። ናይንን እንወስዳለን መጀመሪያ። ናይን ዋን ማይነስ ቱ ማይነስ ዋን ዋን ይሆንልናል። ቱ ማይነስ ዋን ከዛ በኋላ ደግሞ ኤ ስኩዌር አለ። ኤን ወስደን ምንድን ነው ቅድም ያየ ነው ከፎር ላይ ቱ መቀነስ ከፓወራቸው መቀነስ ኤ አለ። ፎር ማይነስ ቱ ስንት ነው? ቱ ይሆንልናል ማለት ነው። ከአራት ላይ ሁለት ነው የቀነስ ነው። ሲቀነስ ሁለት ከዘጠኝ ላይ ዘ ፓወር ኦፍ ቱ አለ አንድ ቀነስ። እዚህ ጋር አንድ እንዳለ አንድ አለ በውስጠ ታዋቂነት ለማንኛውም ቁጥር ዘ ፓወር ኦፍ ዋን ራሱ ስለሆነ ስለዚህ ምን ይሆንልናል? 9 ሲቀነስ 2 9 ዘ ፓወር ኦፍ 1 2 ሲቀነስ አንድ ደግሞ ራሱ 9 ነው። ኤ ስኩዌር ይሆንልናል። በሌላ መንገድም መስራት ይቻላል። መጽሐፉ የሰራበት መንገድ ደግሞ እንዴት መሰላችሁ? 3ኤ ተመሳሳይ ቁጥር ናቸው። ተመሳሳይ ቁጥር ከሆኑ ደግሞ አንዷን ወስዶ መደማመር ነው ፓወራቸውን ብለናል። ስለዚህ 3ኤን ይወስዳል። ከዛ 4 ፕላስ ማይነስ 2 ስናደርገው ምን ይሆንልናል? 2 ስለዚህ እያንዳንዱ ስኩዌር ሲያደርግ 3 ዘ ፓወር ኦፍ 2 9 ይሆናል። ኤ ዘ ፓወር ኦፍ 2 ደግሞ ኤ ስኩዌር ይሆናል። ስለዚህ 9 ኤ ስኩዌር ብሎ ያስቀመጠው። ወደ ሲ ደግሞ ስናልፍ 5ን እንወስዳለን። ከዛ በኋላ 4 አለ ከላይ 4 5ን ወስደን መቀናነስ ነው። 4 ማይነስ 6 ማድረግ ነው። ይሄ ማለት 5 ማይነስ 2 ማለት ነው። 5 ማይነስ 2 ማለት ደግሞ ምን ማለት ነው? ወደዚህ እንምጣ። ማይነሱ ከጠፋ 1 ኦቨር 5 ታደርጋላችሁ፣ ትገለብጡታላችሁ። 1 ኦቨር 5 እዚህ 1 አለ በውስጠ ታዋቂነት ባይዘው 1 አለ። 1ን ትገለብጡና አምስቱን ወደ ታች ታመጡታላችሁ። ከዛ ኔጌቲቭ ይጠፋል። እዚህ ጋር ያለው ፕላስ ይሆንና 2 ይሆናል። ስለዚህ ለእያንዳንዱ ይሄ ይሆናል። ስለዚህ 1 ኦቨር 25 ይሆናል ማለት ነው። ስለዚህ 1 ኦቨር 25 ይሆናል። የት ነው 1 ኦቨር 25? ይሄው ዲ ደግሞ ኤ2 ኤ ስኩዌር በቅንፍ ውስጥ አለ። ይሄ ማለት ደግሞ ኤ እቺ ማይነስ 6 ትሆናለች። እቺ 3 ሁለትን ታባዛታለች። ማይነስ 3 ታይምስ 2 ማይነስ 6 ስለሆነ ከዛ ኔጌቲቭ እንዲጠፋ እዚህ ጋር 1 አለ አይደለ? ስለዚህ 1 ኦቨር ስንገለብጠው ኤ ኔጌቲቭ ጠፋ 6 ይሆናል። ስለዚህ 1 ኦቨር
6 ታይምስ 6 ለምሳሌ አንድን የፈለገ ቁጥር ብናባዘው እርስ በርሱ አንድ ነው የሚሆነው። ኤ ዘ ፓወር ኦፍ 6 ይሆናልናል ማለት ነው። ስለዚህ ያው ዲ ኤ ዘ ፓወር 1 ኦቨር ኤ ዘ ፓወር ኦፍ 6 ይሆንልናል። ይህ ደግሞ ኤክስ ስኩዌር ይለናል። ይህም ተመሳሳይ ነው። ኤክስን የጋራ እንወስዳለን። 2 ሲደመር ፓወሮችን መደማመር ነዋል በላይኛው ህግ መሰረት ፕላስ 4 ይሆናል። ኤክስ 2 ታይምስ ኤን ስንደማመር ስንት እናገኛለን? 3 እናገኛለን ማለት ነው። ስለዚህ 3 ኩብ ይሆናል። ሌላው ኤፍን ስናይ ስኩዌር፣ ስለዚህ ቀላል ነው። ለእያንዳንዱ ለዚህ ለታችኛውም ይሆናል 3 ስኩዌር። እቺ እየገባች ታባዛለች። ኤንም ምን ታደርጋለች? ስኩዌር ታደርጋለች። 16ንም ስኩዌር ታደርጋለች። ስለዚህ 3 ታይምስ 3 9 ኤ ስኩዌር ኦቨር 16 ሲባዛ በ16 16 ሲባዛ በ16 256 ይመጣልናል ማለት ነው። ስለዚህ እንደዚህ አድርገን እናስቀምጣለን። እሺ 9 ስኩዌር ኦቨር ትክክል ጂ ኤቲዮ ቲ። ስለዚህ አሁን ይሄንን ለማቃለል መጀመሪያ 81 ማለት ነው 9 ሲባዛ በ9 ነው። 9 ሲባዛ በ9 ማለት ደግሞ 9 ስኩዌር ከቲ ጋር ይባዛል ቲ ይሆናል ማለት ነው። ታይምስ 9 ራሱ ቱቲ አለ 9 ታይምስ 8 ስለዚህ አሁን ምንድነው ቤዙ ተመሳሳይ ያለን። ስለዚህ 9ን እንወስዳለን። ስለዚህ ፓወሩን መደመር ቱቲ ሲደመር ቱቲ 4 ቲ ይሆንልናል። ከዛ 9 ዘ ፓወር ኦፍ 4 እንሰራለን ማለት ነው። እሱን ሰርቶ ማስቀመጥ ይቻላል። ያው እናንተ ዝሩት 9ን 4 ጊዜ 9 ሲባዛ በ9 81 ሲባዛ ወይንም ደግሞ እንዲህ አድርጎ ማስቀመጥ ይቻላል ማለት ነው። 9 ዘ ፓወር ኦፍ 4 ታይምስ ቲ ሆኖ ይቀመጣል ማለት ነው እንጂ ያው 3 ታይምስ 8 ወደዚህኛው አቃሉት። እኛ ደግሞ ፎርዘር ሂዱ ተብሏል። ስንት ነው የመጣልን ቅድም? 9 ፓወር ኦፍ 40 ነው አይደለ? ስለዚህ 3 9 ማለት ደግሞ 3 ስኩዌር ማለት ነው። 3 ስኩዌር ማለት ደግሞ 9 ነው። ስለዚህ ተመሳሳይ ነው። ታይምስ እዚህ ጋር 40 2 ታይምስ 40 ስንት ነው? እኩል ይሆናል 3 ያለች 2 ታይምስ 40 8 ቲ ይሆንልናል ማለት ነው። ስለዚህ እንዲህ ስላቃለለው ነው እዛ እንደዚህ የመጣው። ኤች ደግሞ ለስኩዌሩ ለእያንዳንዱ ይሆናል። በቅንፍ ውስጥ ስላለ ለምሳሌ -5 ስኩዌር ስንት ይሆናል? 25 ኤክስንም ስኩዌር ያደርጋታል። ስኩዌር 5 ሲባዛ በ5 ስኩዌር ስላለ ታይምስ 3 ስኩዌር 9 ዋይ ስኩዌር ይሆናል ማለት ነው። ዋይ ስኩዌር ይሆንልናል። ስለዚህ 25 ኤክስ ስኩዌር ታይምስ 25 ታይምስ 9 25 ሲባዛ በ9 225 ይሆናል። ታይምስ ኤክስ ስኩዌር ታይምስ ዋይ ስኩዌር ኤክስ ስኩዌር ታይምስ ዋይ ስኩዌር ይሆናል ማለት ነው። እሺ 225 ኤክስ ስኩዌር ታይምስ ዋይ ስኩዌር ኤክሰርሳይዝ 3.3 በቀጣይ ፓርት